መጽሐፍ ቅዱስ ማለት ምን ማለት ነው? መጽሐፍ ቅዱስ ማለት የክርስቲያኖች ቅዱስ መጽሐፍ ሲሆን እግዚአብሔር ከሰው ጋር ያለውን ግንኙነት፣ የዓለምን ፍጥረት፣ የሰው ልጆችን ውድቀት፣ የድነት እቅድ እና በአማካኝነት የተገለጠውን የእግዚአብሔርን ፍቅር ይገልጻል። መጽሐፍ ቅዱስ እንደተጻፈ በተለያዩ ዘመናት የኖሩ ነቢያት፣ ንግስታት፣ ካህናት፣ እረኞችና ሐዋርያት በእግዚአብሔር መንፈስ ተነሳስተው ጽፈዋል። የተጻፈው በረጅም ጊዜ ውስጥ ሲሆን ብዙ ትውልዶችን አልፎ ወደኛ ደርሷል። ዋና የተጻፈባቸው ቋንቋዎች የዕብራይስጥ፣ የአርማይስጥ እና የግሪክ ቋንቋዎች ናቸው። መጽሐፍ ቅዱስ ስንት መጽሐፍት አሉት? መጽሐፍ ቅዱስ ቁጥር እንደ ቤተክርስቲያን ባህል ይለያያል። ብዙ ፕሮቴስታንት ቤተክርስቲያን 66 መጽሐፍትን ይጠቀማሉ። ደግሞ 81 መጽሐፍትን ኦርቶዶክስ ተዋሕዶ ቤተክርስቲያን ይጠቀማሉ። የመጽሐፍ ቅዱስ ዋና መልእክት መጽሐፍ ቅዱስ ዋና መልእክቱ እግዚአብሔር የሁሉ ፈጣሪ ነው። ሰው በኃጢአት ከእግዚአብሔር ተለይቷል። እግዚአብሔር ሰውን ለማዳን ድነት እቅድ አዘጋጀ። ይህ ድነት በበኩሉ ለሰዎች ተገለጠ። የመጽሐፍ ቅዱስ ለምን አስፈላጊ ሆነ? ስለ እግዚአብሔር ያስተምራል። ስለ ሕይወት መመሪያ ይሰጣል። ስለ እምነት ያጠናክራል። ስለ ተስፋ መጽናናትን ይሰጣል። ሰዎች በፍቅርና በጽድቅ እንዲኖሩ ያስተምራል። የመጽሐፍ ቅዱስ ቁልፍ ጥቅስ ቃል ለእግሬ መብራት ለመንገዴ ብርሃን ይሁን አለ። መጽሐፍ ቅዱስ በብዙ ዓመታት ውስጥ በተለያዩ ጸሐፊዎች የተጻፈ ቅዱስ መጽሐፍ ነው። ክርስቲያኖች እግዚአብሔር በሰዎች አማካኝነት የገለጠው ቃል እንደሆነ ያምናሉ። የመጽሐፍ ቅዱስ ክፍሎች ብሉይ ኪዳን ከዓለም ፍጥረት ጀምሮ የእስራኤል ሕዝብ ታሪክ፣ ሕጎች፣ መዝሙሮችና የነቢያትን መልእክቶችን ይዟል። አዲስ ኪዳን የኢየሱስ ክርስቶስ ሕይወት፣ ትምህርት፣ ሞትና እንዲሁም የሐዋርያት ሥራን መልእክቶችን ይዟል። መጽሐፍ ቅዱስ ለምን አስፈላጊ ሆነ? ሰው እግዚአብሔርን እንዲያውቅ ይረዳል። ሰው ስለ እምነትና ስለ ምግባርን ያስተምራል። በችግርና በመከራ ጊዜ መጽናኛ ተስፋ ይሰጣል። ሰዎች እንዴት እንደሚኖሩ መመሪያ ይሆናል። መጽሐፍ ቅዱስ ዋናው መልእክት እግዚአብሔር ሰውን እንደሚወድና ለሰው ልጆች መዳን እንዳዘጋጀ ነው። በአዲስ ኪዳን ይህ መዳን በኢየሱስ ክርስቶስ በኩል እንደተገለጠ ያሳያል።